ኤልያስ ሀናን በተናገራት ነገር በጣም በማዘኑ የተነሳ በጣም ተጨንቋል። ሰላም ጤና ይስጥልኝ፣ እንደምናችሁ የመክሊት ዩቲዩብ ቤተሰቦች፣ ዛሬ ኖላዊ ክፍል 28 ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሀናና ኤልያስ ተገናኝተዋል። እንዴት ነው ኤልያስ ትለዋለች አኔ። ደህና ነኝ እግዚአብሔር ይመስገን፣ እንዴት ነሽ ብሎ ሰላምታ ይሰጣጣሉ። አዎ እንዴት ነው ዛሬ በጊዜ ወጣሽ? ሰዎቹ በጊዜ ፈቅደውልኝ ነው ትለዋለች። አንዬ እስካሁን አንቺ ተቀይመሽ ነው አይደል ይላታል። ለምን አስቀየመኝ አኒ? እኔ ችኩል እንደሆንኩ ታውቂያለሽ። እንዴት ትቀየምኛለሽ? ምንም ያህል ችኩል ብትሆን ሳታስበው የምትናገረው ነገር የለም ትለዋለች። እና እንዴ አንዬ ኤልያስ ይላታል። ካላገኘሁሽ ብለሽ ድርቅ ያልከው ለዚህ ነው? ስሚኛ ላስረዳሽ ይላታል። ትሰማኛለህ ኤልያስ ትለዋለች። ትሰማኛለህ ኤልያስ ከዚህ ድረስ እንዳላስቀይም ብዬ ነው እንጂ የተናገርከው ነገር ከልብ አልፎ አጥንትን ይሰብራል። ታዲያ ምን ላድርጋና? እኔ እኮ ስላንቺ ሳስብ እኮ በጣም ነው ምቀናው። አንደኛ ነገር እኔና አንተ መካከል ምንም ስለሌለ የሚያስቀና ነገር የለም ትለዋለች ሀና። ሌላ ደግሞ ለእናንተና የምታደርጉትን ነገር ነው እኔ ለአሴር ያደረግኩት ትለዋለች። እሱም በጣም በማዘን እኔ እኮ ጥፋቴ ገብቶኛል። ይሄ ጥፋት ብቻ አይደለም። እኔ እኮ እንደዚህ ሰው ትቀየሚያለሽ ብዬ እኮ አላስብም ነበር። ሀና አንተ የምታውቃት ሀና እንደዚህ አይደለችም። በጣም ተሰብራለች፣ ልቧም ተጎድቷል እያለች በጣም እንደተሰበረች በአባቷ ሐዘን ብቸኛ እንደሆነች እየነገረችው ነው። ሀኒዬ ምን እያልሽ ነው ይላታል። ይችኛዋ ሀና እኮ ሌላኛዋ ሀና ናት። ይቺ አባቷ ወደ ሞት አፋፍ እየሄደበት ያላት ሀና ናት። ምስኪኗ ሀና ናት ትለዋለች። በእንባ ተናንቋታል። ቢሆንም ግን ሀኒዬ እኔም ማቃት ሀና እኮ ይቺ አልነበረችም፣ ጠንካራዋ ነበረች። እኔም ማቃት ማና እንደዚህ አልነበረችም፣ ግን እንዳሰበችው ሳይሆን እንዳላሰበችው መንገዱ ነው። እባክህ ሌላ ተጨማሪ ችግር አትሆንብኝ ብላው ትታው ትሄዳለች። በእንባ ተናንቋታል። እሱም በጭንቀት ራሱን እያሻሸ በጣም እንትን ውስጥ ገብቷል። ጆሮ እና ኤልያስ ተገናኝተዋል። ምንድን ነው ያረኩ ኤልያስ ይለዋል ጆሮ። እባክህን አንተ ተጫወትብኝ እንጂ ምንድን ነው? ወዴት ነው የምትሄደው? ንገረኝ፣ ምንድን ነው ያረኩ? ከዚህ በኋላ አብረን ከቆየ አንቄ ልገል እችላለሁ ብሎ ያደረገውም ነገር ሳይነግረው በብስጭት ሆኖ ኤልያስ በቃ የሚያደርገውን ነገር ግራ ገብቶታል። በጣም በንዴት ሆኖ ይሄዳል ጥሎት። አባባም አሴርን እያሰቡት ባለፈው ጊዜ ያወሩትን በሀሳብ ሆኖ እኔም እንደ ካህኑ እንዳልሆን ብዬ ፈራለሁ። ያ ካህን የኔ ህይወት ውስጥ በጣም ህይወቴ ተለውጦ እሳቸው ግን ሳያዩ ሞት ቀደማቸው። እኔም ያንተ መለወጥ ሳላይ እንዳልሞት በማለት በሀሳብ ተውጦ ብቻቸው ሀሳብ ላይ ናቸው። ኤልያስ ታር የሚሰራበት ቦታ ሄዶ በብስጭት ቁጭ ብሏል። ቆይ አንተ ምንድን ነው የሆንከውን ነገር የማትናገረው? የሰው ጭንቀት አይገባም ማለት ነው ይለዋል። ኤልያስም ምንድን ነው የምትጨነቀው? በቃም ተወኝ ይለዋል። እኔ ምንም አልሆንኩም፣ ለማትነግረኝ ከሆነ እንድትጨነቅ ለምን ትፈቅድብኛለህ? የት ልሂድልህ እኔ ይለዋል። እንደ ጓደኛ ካየኝ ሁሉን ነገር ንገረኝ። አና ተወኝ አለችው። ምን ማለት ነው ተወኝ ማለት? አትድረስብኝ አለችኝ። እንደምን ሌላ ምን ይሆናል? ባለፈው በተናገርኩት ነገር ተቀይማ ነው። ምን ብላት ግን? እኔ ስታውቀኝ ክፉ ነኝ እንዴ? እረ አንተ ክፉ አይደለም። አናም ክፉና አትልህም። እኔ ለጓደኛ ያደረኩት አንተ የምታደርገው ነበርን ያደረኩት። እኔ ገንዘብ እያለኝን ላለማስፈታት የፈለግኩ ነው የመሰላት። እንደዛ ላይሆን ይችላል፣ አለመግባባት ይሆናል ብሎ አና ዝቅ አርጋ እያየችኝ ይሆናል ወይ ከራሴ ከሰጠሁት ግምት በራሴ ዝቅ ብዬ ይሆናል፣ አለመግባባት ይሆናል። እሷም ማሳንሳ ማይታ አይደለም ይለዋል። እንደዛ አይደለም፣ በጽሙ አናንም ላውቃት አልቻልኩም፣ ተቀይራብኛለች። አና መቼም አትለወጥም ይለዋል ታሬ። እኔም ማቃት አና እኮ በፊት እኮ በሳቋ ብርሃንን የምትለግስ ነበረች። አናም ብትሆን ያው ሴት ናት ይለዋል።
እኔ የማውቃታና እቺ አይደለችም በፍጹም። አንተ የምታውቃታና ደካማና ተስፋ የቆረጠችውን ነው። እኔ በሷ ፊት ደካማ ሆኜ መታየት አልፈልግም ይለዋል። ለማንኛውም ተረጋጋ እያለ ያረጋገዋል። ታሬ ያለውን ነገር ለሀና ሊያስረዳት ቀጥሯት አግኝቷታል። እኔና ኤልያስ እስቲ በእኔ ምሳሌ ላስረዳሽ ይላታል። እኔና ኤልያስ የተዋወቅ ነው ከረጅም ዓመታት በፊት ነው እና ለእኔ ብዙ ነገር ሆኖልኛል እያለ ለሱ ያደረገለትን መልካምነት እየነገረው ነው። ብዙ ነገር ለራሱ አልሆንም ብሎት ነው እንጂ ለሌላ ሰው የጀርባ አጥንት ነው። በጣም መልካም ሰው ነው፣ አንቺ እንዳሰብሽው አይደለም ብሎ ለሀና ያለውን ነገር ይነግራታል። ሀናም እውነት ከሆነ በጣም የሚገርም ነገር ነው፣ በጣም ጥሩ ሰው ነው በማለት እሷም ያለውን ነገር ለነገራት ሁሉንም ነገር ማለት ነው። ፍቅርም ወንድሟ ጋር ዛሬ አብሬ ካልዋልክ ብላ ተገናኝተው አብረው እየተጫወቱ ነው። ግን እኔ የምልህ ትለዋለች፣ ሀናና አንተ መሀል ያለው ነገር ምንድን ነው? ማለት ምን ማለት ነው ይላታል። እንዴ ያላችሁ ነው ምንድን ነው? እኔ እኮ ባለፈው እኮ እሷ ፍቅር እንዳለባት አውቄያለሁ። መታሰርን ስነግራት እኮ እንዴት እንደሆነች እኮ አይቻታለሁ ይላል። ምን እያልሽ ነው አንቺ? እኔ በእሷ ስሜት እርግጠኛ ነኝ እንደምትወድ ትለዋለች። እንዴት እርግጠኛ ሆንሽ? እንዴት እንደተርበተበተች አትጠይቀኝ። በጣም ነው የደነገጠችው። የምርሽ ነው በማለት አሴርን በደስታ የምትነግረውን ነገር እየጠበቃት ነው። እኔ በጣም ነው የምወዳት ግን አልነገርኳትም፣ ፈርቻታለሁ። ተይ በናትሽ እንዴት እንደሚጨንቅ ባክህ። አይጨንቅም ወንድ አይደለም እንዴት ትለዋለች። ፍቅርም ታበረታታዋለች እንዲነግራት። ኤልያስም ባና በተናገረችው አና ስላኮረፈችው በቃ ወደ መጣሁበት ሀገር እመለሳለሁ፣ አንዳንድ መገዛዛው ነገር አለኝ እያለ እየነገረው ነው። ምን እያልክ ነው ታሬ ይለዋል። ኤልያስም በቃ እኔ ቆርጫለሁ፣ ምንም ሀሳቤ አይቀየርም፣ ወደ መጣሁበት እሄዳለሁ ይላል። ይህን ያህል ጊዜ ካላወቀችን ከዚህ በኋላ ልታውቀኝ አልችልም እና ወደ መጣሁበት እመለሳለሁ እና እንደዛ ተናግራ ተስፋ ቆርጫለሁ። ይህ ሁሉ ነገር ትቸኩራለህ አንተ። ይህ የወሰንኩት ውሳኔ ስለሆነ ተወይም በቃ ምንም አትበለም። አሁን እባክን ስማኝ ይለዋል። ኤልያስም በፍጹም ሊሰማው አልቻለም። ኤልያስ እንዲው ልጅ ምን ይሻለዋል? ሁሉ ነገር ይቸኩላል በማለት ኤልያስም አብሮ ተከታትለው ይወጣሉ ማለት ነው። ፍቅርም ወደ አባባ ቤት ትመጣለች። አባባን ስታያቸው በጣም ትደነግጣለች። በጣም ተመስጠው በሀዘን ውስጥ በድብርት ውስጥ ታገኛቸዋለች። ከዛ በኋላ እንዴት ነው አባባም ተገኘ እንዴ ያልከው ልጅ? አዎ መገኘቱ ተገኝተዋል። ግን ምን ዋጋ አለው? መገኘት በሌለበት ቦታ ነው የተገኘው። ምን እያሉ ነው አባባ? እስቲ በደንብ ግልጽ አድርገው ይንገሩኝ። የኔ ነገር ታዩ፣ ያንቺስ እንዴት ነው? የኔ ጉዳይማ አለቀ እኮ። እንዴት የምፈልጋቸው ሰዎች አግኝቼ ችግር የተፈታ። እንኳን ደስ አለሽ ልጄ። አመሰግናለሁ አባባ። እርስዎ ግን አይዞት፣ እንደዚህ አይከፉ። አይ ልጄ፣ እንዴት አልከፋ ልጄ። ጠንከር ቢሉ ነው የሚሻለው። የኔን ነገር ተይው እባክሽ። እስቲ እስካሁን አንቺ ምግብ አልበላሽም። እስቲ እዛ ጋ ኪስ አለ አምጪና ምግብ ቤ። አይ አባባ፣ አሁን ከወንድሜ ጋር በልቼ ነው የመጣሁት። እሺ ትንሽ ቆይተን አብረን እንበላለን ይላሉ። ጆሮም ወደ ታሬ ጋር ይሄዳል። እንዴት ነህ ታሬ ይባባላሉ። ፒስ ነው ምናምን ተባብሎ ቁጭ ይላል። ዛሬ ጓደኛ የለም እንዴ? አሁን ወደ ቤት ሄደ። እኔ የምልህ ታሬ ምን ሆኖ ነው ግን? የለ ምን አድርጌው ነው እንደዚህ የጠላኝ? ኧረ አልጠላህም። ሙድ ትይዛለህ እንዴ? ከዚህ በላይ እንዴት ይጥላኝ? እባክህ ዝም ብሎ ነው። እሱን ዝም ብሎማ አይደለም። ኤልዳ ጥሩ ሰው ነው። ላስቀይመው አልፈልግም። ምን እንደሆነ ንገረኝ። ዋናው ነው ፎንቃ ሳይገባለት አይቀርም ሲለው በጣም ነው የደነገጠው። ምን ይላል? ምን ነው? እንዴት? ምን አስደነግጠሃል? አናም ቢወዳት ምን የሚያስደንቅ ነገር አለ? አይ እንደዛ ቢሆን ያለ ብዬ ስላላሰብኩ ነው። ታራ እውነትን ነው ግን ታራ ያፍቅሯታል? እሷን ብሎ እኮ ነው። አዎ እሷን ብሎ ነው ከደሴ የመጣው። እና እንዴት እናድርጌው ነው እንደዚህ ጠላ? አና እናንተ ያደረገችው ነገር አናዶታል። እሱ ታዲያ እና ላደረገችልኝ ነገር እሱ ምን አስገባው? እና ፍቅር የጀመራችሁ መስሎት ነው? ምን ታሬ ምን ብሎ በመደንገጥ በጣም ግራ ይጋባል።
አና የምትወስድበት ስለመሰለው ነው። ይሄን ነው መፍራት። ምንድን ነው አናን አስቀይሞት ብቻ እንዳይሆን በደንብ አድርጎ ነው ያስቀም። ምን አድርጊ ነው የሚላት ልጅቷን አላበዛውም ይላል። ያናውን አግኝቻት ሁሉንም ነገር ነግሬያታለሁ። ያው ያለ ጥሩ ሰው እንደሆነ የመጣ ሰሞን ደግሞ እየከፈለ አባቷ ጋር እንደነበርክ ምናምን ነግሬያታለሁ። ምን እንዴት እንደዚህ ታደርጋለህ? ታዲያ ማለት ትክክል አይደለም። እንዴት ይልክልሃል ነበር እንዴ? ታዲያ እኮ ይህንን አታውቅም እኮ በእናት በቃ ሰው አታረገኝም በማለት በመበሳጨት ይወጣል። ዛሬ ሰው ሁሉ ምን ሆነዋል ዴ? ማንንስ ነው ሞቅ ሰው? እኔ ግራ ገባኝ በማለት ብቻውን እያወራ ነው። በሀሳብ ውስጥ ታሬ ይገባል። ከዚህ በፊት ጆሮ ሰዎችን ሊሰርቅ ሲል እንዴት እንዳስመለጠው እና ይቅርታ እንዴት ሲጠይቀው እንደነበር አንተ ወንድሜ ነህ ምታኝ፣ ተቆጣኝ፣ ግን ከአንተ አታስረቀኝ ይለዋል። ኧረ እባክህ እየቀለድክ ነው እንዴ ይለዋል ታሬ። እባክህን ከዚህ በላይ ተሰልችቶኛለን፣ የሌባ ተባባሪ መባል አልፈልግም፣ አጠገቤ እንዳደርስ እያለ በሀሳብ ውስጥ ሆኖ እያሰበ ነው። ፍቅርም ወደ ወንድሟ ትመጣለች። መዝገቡ ምን ሆነ ነው እንደዚህ ተግዘ? አንቺ መዝገቡ አትበይኝ ይላታል። እየተቆጣኝ እኮ ነው። ተይም በቃ እያልኩሻል እንዴ? ወንድሜ እኮ ነው። እንዴት ነው የምተው? እኔ ወንድምሽ አይደለሁም። የዛ ሰውዬው ልጅ አለመሆኔ ፈጣሪ ነው ማመሰግነው። መዝገቡ አትበይኝ ስልሽ አይገባሽም? ምን አጥፍቼ ነው? ያ የተረገመ አባትሽን ምን አደረገ? ገንዘቡን የጠየቅኩት ልጨፍርበት ልጠጣበት አልነበረም። ገንዘቡን ሰጥቶኝ ቢሆን አናን ይቅርታ ጠይቃት ነበር። ምን እያልክ ነው? ከዚህ በኋላ አና ሰው አታረገኝም፣ ልታየኝ አትፈልግም። ምን አድርጋት? ተይኝ ያልኩሽ እኮ ከፊቴ ባገኘሽ አንቄ ነው ምገልሽ። ገንዘቡን የፈለግኩት የአናን አባት ለማሳከም ነበር። ወይ ከገንዘቡ አልሆንኩ ወይ ከአና አልሆንኩኝ። በቃ እኔ የምትለኝ ነገር አልገባኝም። አንቺ መቼም አይገባሽም። ለምን አፍቅረሽ አታቂም? በማለት ከፊቴ ዞር በይልኝ፣ አጠገቤ እንዳደርሽ ብሏት ትቷት ይሄዳል። ፍቅር በጣም አዝናለች። በጣም ሰው አገኘው ወንድም አገኘው ብላ በጣም ደስ ብሏት ነበር። እሱ ግን ጥሏት ሄዷል። ኖላዊ ክፍል 28 በዚህ ተጠናቀዋል። በክፍል